ሰላም እንዴት ናችሁ? የቻናላችን ቤተሰቦች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ሰበር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩም። ትምህርት ሚኒስቴር የከፍተኛ ትምህርት መውጫ ፈተና ያለፉ ተማሪዎችን መረጃ አሰጣጥ አስመልክቶ ለሁለት የከፍተኛ ትምህርት ተቋማት ደብዳቤ ልኳል። ሚኒስቴሩ የከፍተኛ ትምህርት ተቋማት ሀገራዊ የቅድመ ምረቃ መውጫ ፈተና ከሰኔ 2018 ዓ.ም ጀምሮ ተግባራዊ እንዲደረግ ተወስኖ የአፈጻጸም መመሪያ ወጥቶ ተግባራዊ ላይ መዋሉን አስታውሷል። የመውጫ ፈተና ውጤት በተማሪዎች ሰርተፊኬት ወይም ቴምፖራሪ ዲግሪ ወይም ትራንስክሪፕት ላይ አልፏል ወይም ደግሞ ፓስ ወይም ወድቋል ወይም ፌል በሚል እንዲቀመጥ ብሏል። ከላይ በተያያዘው ሰርተፊኬት ፎርማት መሰረት እንዲፈጸምም ሚኒስትሩ አዟል። በቀጣይ ዜናችን ስናመራም ለትምህርትና ለሕክምና ቅድሚያ ሰጥቻለሁ የአዋሽ ባንክ አንደበት። አዋሽ ባንክ ባለፉት 3 ወራት ከ498 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ ለደንበኞቹ ማቅረቡን አስታውቋል። ባንኩ ይህን የውጭ ምንዛሬ ያቀረበው ለ2200 ለሚሆኑ የባንኩ ደንበኞች መሆኑን ለትሩ ኢትዮ ገልጿል። በዚህ ጊዜ ለተለያዩ የሀገር ውስጥ ባንኮች ከ100 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ እገዛ ማድረጉን የገለጸ ሲሆን ይህም ባንኮች የዶላር እጥረት ሲያጋጥማቸው በኢንተር ባንክ ያደረገላቸው የዶላር ሽያጭ መጠን የሚያሳይ ነው። በ3 ወር ጊዜ ውስጥም ባንኩ ለዘይት ከ50 ሚሊዮን ዶላር በላይ፣ ለነዳጅ ከ79 ሚሊዮን ዶላር፣ ለስኳር 20 ሚሊዮን ዶላር፣ ለሩዝ 11 ሚሊዮን የአሜሪካን ዶላር መስጠቱን አስታውቋል። ባንኩ ለትምህርትና ለሕክምና ቅድሚያ ሰጥቻለሁ ማለቱን ተከትሎ ለምን ያህል ዜጎች አገልግሎቱን እንደሰጡ ጥያቄ ያቀረብንላቸው የባንኩ የብራንዲንግና የኮሚሽን ዳይሬክተር ሰለሞን ጀቤሳ ከፍተኛ መጠን ሲሉ ትክክለኛ መጠኑን ከመግለጽ ተቆጥበዋል። ለትምህርትና ለሕክምና የሚጠየቁት አነስ ያሉ ወጪዎች ናቸው። በቁጥር በጣም ብዙ ሰዎች ይሆናሉ። ዋናው ለእነዚህ ጥያቄዎች ትኩረት መስጠታችን ነው ያሉት ዳይሬክተሩ ከትምህርትና ከጤና ጋር ጥያቄ ለቀረበባቸው አብዛኞቹ ፍላጎቶች ግን ምላሽ መስጠታቸውን አስረድተዋል። ወደሚቀጥለው ዜና